ውበት ሚዲያ ላይ ተገዝቶ ተሸጠ። ወንዱም እንደ ሴቱ ከንፈሩን ቀብቶ በፊልተር አጌጠ። ትሰማለህ? የዚህ ዘመን እውነት በቪው ተለክቶ የሰው ልጅ ስብናው ለማስመሰል ሞቶ ውበት ሚዲያ ላይ ተገዝቶ ተሸጠ። ወንዱም እንደ ሴቱ ከንፈሩን ቀብቶ በፊልተር አጌጠ። በቪውና ላይክ ደዌ የተመታ መለየት አቃተው የአደባባይ ጭንብል የሕይወት እውነታ። ይታይለት እንጂ ያገኘውን ሁሉ ፈጥኖ ይለጥፋል። አንዳንዱ ምስኪን ሰው ከሞት ዜና ሳይቀር ላይክ ይጠብቃል። እንደው የሞት ዜና ላይክ ይደረጋል? ውቡ ባህላችን ቀርቶ በእኛ ዘመን ፎቶና 3 ፊደል ይገልጻል ሐዘንን። ሰውነት ተቆርጦ ህሊና ሲታወር ማመዛዘን ከርቶ አለማሰብ ሲከር ስለ ትዳር ወጥተው የሚመክሩ ሁሉ ትዳር የላቸውም። እንዴት ነው ነገሩ? ስለ ፍቅር ደፍረው የሚያወሩ ሁሉ ፍቅረኛ የላቸውም። ምን ይሆን ሚስጥሩ? እውነት ለቪው ሞቷል። ሰው ለላይክ ረክሷል። ብዙዎች የሚያውቁት አዋቂ ተብሏል። ሆኖም ግን ነገር ግን ከስክሪኑ ጀርባ ውሸት ቢደበቅም የህሊና ጠባሳ በኤዲት አይድንም። ስለዚህ ምንጊዜም የእውነት መኖር ይቅደም። ሰምተኸኛል?